ጤና ይስጥልን ይህ የፈጠነ ሚዲያ ነው። የሰዓቱን ዜና ይዤ ቀርብ ያለው ከዜናዎቹ ጋር ፈጠነ ጌታው ነኝ። በቅድሚያም አርዕስተ ዜናዎቹን ጉቦ የተቀበለው አቃቢ ሕግና ግብረ አበሮቹ ተከሰሱ። ጋምቤላ ክልል የመከላከያ ሰራዊትና የፌደራል ፖሊስ መግባቱን ርዕሰ መስተዳድሯ ለአዲስ ማለዳ ተናገሩ። በምስራቅ ሐረርጌ ዞን ቀርሳ ወረዳ በደረሰ የትራፊክ አደጋ የ9 ሰዎች ሕይወት አለፈ። የሚሉት የሰዓቱ ዋና ዋና ዜናዎቻችን ናቸው። ወደ ዝርዝር መረጃዎች እናመራለን። ጉቦ የተቀበለው አቃቢ ሕግና ግብረ አበሮቹ ተከሰሱ። በፍትህ ሚኒስቴር አቃቢ ሕግ የነበረና ግብረ አበሮቹ ከባለ ጉዳይ በተሰጠ ጥቆማ መሰረት በጉቦ መቀበል ወንጀል ተጠርጥረው በሕግ ቁጥጥር ስር ውለው የወንጀል ምርመራ ሲደረግባቸው ቆይቶ ታህሳስ 8 ቀን 2018 ዓ.ም በሙስና ወንጀል ክስ ቀረበባቸው። ተጠርጣሪዎቹ በወንጀል ተጠርጣሪ የነበሩ ግለሰብ ላይ የወንጀል ክስ እንዳይቀርብ እናደርጋለን በማለት 1 ሚሊዮን ብር እንዲከፍሏቸው ሲደራደሩ ይህንን ድርጊት ተቋሚዎቹ ለፍትህ ሚኒስቴር ከፍተኛ አመራሮች በማሳወቃቸው በተጠርጣሪዎቹ ላይ ከፌደራል ፖሊስ በቅንጅት ክትትል በማድረግ ህዳር 16 ቀን 2018 ዓ.ም ከግለሰቡ ቤተሰቦች 500 ሺህ ብር ለጊዜው ባልተያዘ ግብረ አበራቸው የባንክ ሂሳብ እንዲገባ አድርገው የጉቦውን ገንዘብ ያስገቡበትን ደረሰኝ ሲሰጡ እጅ ከፍንጅ ሊያዝ ችሏል። ይህንን ተከትሎ አስፈላጊና አግባብነት ያላቸውን ማስረጃዎች በማሰባሰብ የወንጀል ምርመራ ስራውን በማጠናቀቅ ታህሳስ 8 ቀን 2018 ዓ.ም የፌደራል አቃቢ ሕግ የኢፌዴሪ የወንጀል ሕግ አንቀጽ 32 ንዑስ አንቀጽ 1 ሀ እና የሙስና ወንጀሎችን ለመደንገግ የወጣውን አዋጅ ቁጥር 881 ህዝባር 2007 አንቀጽ 10 ንዑስ አንቀጽ 1 እና ንዑስ አንቀጽ 2ን በመጥቀስ በተከሳሾቹ ላይ የወንጀል ክስ በፌደራል ከፍተኛ ፍርድ ቤት አቅርቦባቸዋል። ይህንን ጥቆማ በመስጠት ተጠያቂነት እንዲረጋገጥ ላገዙን አካላት ምስጋናችንን እያቀረብን ፍትህ ሚኒስቴር በሰራተኞቹ የሚፈጸሙ ተመሳሳይ የሙስናና የሌብነት ተግባራትን ተከታትሎ ተጠያቂነትን ለማረጋገጥ የሚያስችል ተጠሪነቱ ለክብርት ሚኒስትር የሆነ ልዩ ቡድን በማቋቋም ወደ ስራ እንደገባ ገልጿል። ፍትህ ሚኒስቴር እንዲህ አይነት ተግባራትን በሚፈጽሙ ሰራተኞቹ ላይ ተጠያቂነቱን ለማረጋገጥ ቁርጠኛ መሆኑን እየገለጸ በፍትህ አካላት የሚፈጸም የሙስና ተግባር ከየትኛውም በላይ አስከፊ በመሆኑ ማንኛውም ሀገር ወዳድ ዜጋ ተመሳሳይ ተግባራትን አስመልክቶ ማንኛውም መረጃ ሲኖረው መረጃውን ለፍትህ ሚኒስቴር በስልክ ቁጥር 0952666611 በማሳወቅ የፍትህ ስርዓቱን በመጠበቅ እንዲያግዘን እንጠይቃለን ብለዋል። ጋምቤላ ክልል የመከላከያ ሰራዊትና የፌደራል ፖሊስ መግባቱን ርዕሰ መስተዳድሯ አስታወቁ። በጋምቤላ ክልል ተቀስቅሶ የነበረው ግጭት ተከትሎ የመከላከያ ሰራዊትና የፌደራል ፖሊስ ወደ ክልሉ መግባቱን የክልሉ ፕሬዝዳንት አለሚቱ ኡሙድ ለአዲስ ማለዳ ተናግረዋል። በተለያዩ አቅጣጫዎች ተኩስና ግጭቶች እንደተፈጠሩ መዘገቡን ተከትሎ ከአዲስ ማለዳ ጥያቄ የቀረበላቸው የጋምቤላ ክልል ርዕሰ መስተዳድር አለሚቱ ኡሙድ አጭር ማብራሪያ ሰጥተዋል። ርዕሰ መስተዳድሯ በክልሉ የጸጥታ ችግር ተፈጥሮ እንደነበር አልሸሸጉም። የግጭቱ መንስኤ በተመለከተ ሲናገሩ አንድ የፖሊስ አዛዥ በመገደሉ ምክንያት መሆኑን ገልጸው አዛዡ ከመገደሉ በፊት የጸጥታ ችግሮች በአካባቢው ሲፈጠር እንደነበር አስታውሰዋል። ይሁን እንጂ ከግድያው በኋላ አካባቢው ሰላም የነበረ ቢሆንም አንዳንድ አካባቢዎች ላይ የተለያዩ የተኩስ ድምጾች ሲሰሙ ነበር ብለዋል። በክልሉ የተነሳው ግጭት አሁን ላይ እየተረጋጋ የከተማው እንቅስቃሴ ሰላማዊ መሆኑንና በከተማው የሚያሰጋ ነገር እንደሌለ ርዕሰ መስተዳድሯ ተናግረዋል። ግጭቱን ለማረጋጋትና የከተማውን ሰላም ለመጠበቅ ወደ ክልሉ የመከላከያ ሰራዊትና ፌደራል ፖሊስ መግባቱን አስረድተዋል። ከዚህ በተጨማሪ አንዳንድ አካባቢዎች ላይ ችግር መኖራቸውን ገልጸው በቦታው ሰላም ለማስፈን እየተሰራ ነው ብለዋል። በእርሳቸው ርዕሰ መስተዳድርነት የሚመራው የጋምቤላ ክልል ትናንት ምሽት ባወጣው መግለጫ በርካታ ያላቸውን ነገር ግን በቁጥር ያልገለጻቸውን ሰዎች በቁጥጥር ስር መዋሉ አስታውቋል። ይህም ብቻ ሳይሆን ከጸጥታ አካላት ውጪ የጦር መሳሪያ የያዘ ግለሰብ ወይም ቡድን አስፈላጊ ሲል የጠራው እርምጃ እንደሚወሰድበት አስጠንቅቀዋል።
ህወሓት የነዳጅ እጥረትና የኢኮኖሚ እንቅስቃሴ መገታትን በመጥቀስ በትግራይ ክልል አዲስ ከበባ መጣሉን ገለጸ። ህወሓት የፌዴራል መንግስት ላለፉት 10 ወራት በትግራይ የነዳጅ አቅርቦት መገደቡ በትራንስፖርት በኢኮኖሚና መሰረታዊ ማህበራዊ አገልግሎቶች ላይ መስተጓጉል ፈጥሯል ሲል ገለጸ። ይህም የፕሪቶሪያው ስምምነት አተገባበር ላይ ስጋት መፍጠሩን ጠቅሷል። ህወሓት ታህሳስ 8 ቀን 2018 ዓ.ም ባወጣው መግለጫ የፌዴራል መንግስት ለትግራይ ጊዜያዊ አስተዳደር የሚያስተላልፈውን የበጀት ድጋፍ ማገዱን ገልጿል። ይህም የጤና፣ የትምህርት፣ የውሃና የጽዳት አገልግሎቶችን ጨምሮ የመንግስት የስራ እንቅስቃሴዎችን እንዲያስተጓጉሉ ከማድረጉም በላይ የመንግስት ሰራተኞች ደሞዝ ሳይከፈላቸው እንዲቀሩ ማድረጉን አስታውቋል። መግለጫው አክለውም በትግራይ መልሶ ማቋቋም ኢንዱመንት ፈንድ ወይም ኤፈርት ስር ያሉ ኩባንያዎች የባንክ ሂሳብ መታገዱን ኮንኗል። ይህም የድርጅቱ የስራ እንቅስቃሴዎች እንዲቆም እና በ10 ሺዎች የሚቆጠሩ ሰራተኞች ያለ ደሞዝ እንዲቀሩ ማድረጉን ገልጸዋል። የኢትዮጵያ መንግስት ወደ ትግራይ የሚገባውን የነዳጅ አቅርቦት በከፍተኛ ሁኔታ ከገደበው 10 ወራት ሊሞላው ተቃርበዋል ያለው ህወሓት ይህም የህዝብና የጭነት ትራንስፖርትን፣ የኢኮኖሚ እንቅስቃሴዎችን እንዲሁም ለሴቶችና ለህፃናት የሚሰጡ የድንገተኛ አምቡላንስ አገልግሎቶችን ጨምሮ ማህበራዊ አገልግሎቶችን ሽባ አድርጓል ሲል ገልጸዋል። በምስራቅ ሐረርጌ ዞን ቀርሳ ወረዳ በደረሰ የትራፊክ አደጋ የ9 ሰዎች ህይወት አለፈ። የዞኑ ፖሊስ መምሪያ የሚዲያና ኮሙኒኬሽን ኃላፊ ረዳት ኢንስፔክተር ካሳይ አበበ እንደገለጹት በወረዳው ልዩ ቦታው ቀርሳ ድልድይ የጭነት ተሽከርካሪ ባጋጠመው የመገልበጥ አደጋ የ9 ሰዎች ህይወት አልፏል። ከሟቾቹ በተጨማሪ በ7 ሰዎች ላይ የአካል ጉዳት መድረሱን ገልጸዋል። የአደጋው መንስኤ በመጣራት ላይ መሆኑንም ነው የተናገሩት። በመጨረሻም የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከግብጽ ጋር የ$350 ቢሊዮን የጋዝ ስምምነት መደረጉን አስታወቁ። በዚህም ስምምነት መሰረት እስራኤል በአንድ የአሜሪካ ኩባንያ አማካኝነት ለግብጽ ጋዝ ታቀርባለች። የኔታንያሁ መግለጫ የወጣው አሜሪካ የሁለቱ ሀገራት ከፍተኛ መሪዎች እንዲገናኙ ግፊት እያደረገች ባለችበት ወቅት ነው። ኔታንያሁ በቴሌቪዥን በሰጡት መግለጫ የጋዝ ስምምነቱን ይፋ ያደረጉ ሲሆን ድርጊቱንም በእስራኤል ታሪክ ትልቁ የጋዝ ስምምነት ሲሉ ገልጸውታል። ጠቅላይ ሚኒስትሩ በግምት $34.6 ቢሊዮን የሚያወጣ መሆኑን ተናግረዋል። ጄቭሮን የተባለው የአሜሪካ ኃይል ኩባንያ ጋዙን ከእስራኤል ወደ ግብጽ የሚያጓጉዝ ሲሆን ይህ ስምምነት እስራኤል በክልሉ ያላትን የኃይል ኃያልነት ደረጃ በእጅጉ ያሳድጋል፣ ለቀጠናችን መረጋጋትም አስተዋጽኦ ይኖረዋል። ስምምነቱ ሌሎች ኩባንያዎች በእስራኤል የኢኮኖሚ ክልል ውስጥ በሚገኙ የጋዝ ፍለጋ ስራዎች ላይ ኢንቨስት እንዲያደርጉ ያበረታታል ሲሉ የእስራኤል መሪ ተናግረዋል። የተከበራችሁ የፈጠነ ሚዲያ ተከታታዮቻችን ለሰዓቱ የያዝናቸው ዜናዎች እነኚህ ነበሩ። በሌላ መረጃዎች እስከምንገናኝ አብራችሁን ስለቆያችሁ እያመሰገንን የፈጠነ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑ እንጠይቃለን። ጤና ይስጥልን።